ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያ ለቀን ለመውጣት እያሰብን ነው ሲሉ ጋዜጠኞች ከፍተኛ ፍርሃት እንዳደረባቸው እየገለጹ ይገኛሉ። ይህ ፍርሃት ከየት የመነጨ ነው? በትግራይ ክልል እንዳትመሰክርብኝ በማለት የ14 ዓመት ታዳጊ በመድፈር በአሰቃቂ ሁኔታ የገደሉ 2 ግለሰቦች በእድሜ ልክ እስራት ተቀጥተዋል። በወላይታ ዞን የቀዶ ሕክምና ስፔሻሊስት ሐኪም የሆነው ለምንድነው መነጋገሪያ የሆነው? እሱንም ይዘንላችኋል። በእናቷ ምክንያት በህንድ በእድሜ ትንሿ አውሮፕላን አብራሪ መሆን የቻለችውን ወጣትም በዛሬው መረጃችን ያካተትነው ጉዳይ ነው። ውድ ተከታታዮቻችን እስከ መጨረሻው ድረስ እነዚህን መረጃዎች እየሰማችሁ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያ ለቀን ለመውጣት እያሰብን ነው ሲል አንድ ለውጭ አገር ሚዲያ የሚሰራ ጋዜጠኛ ተናግሯል። ኒውስ ሴንትራል የተሰኘው ሚዲያ ዛሬ ባቀረበው ዘገባ በሚቀጥለው ዓመት በኢትዮጵያ ውስጥ የሚካሄደውን ብሔራዊ ምርጫ ተከትሎ ጋዜጠኞች ከፍተኛ ፍርሃት እንዳደረባቸው ገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ወቅት ተስፋ ተጥሎበት የነበረው የፕሬስ ነጻነት ብዙም ሳይቆይ መልሶ ወደ ጭቆና ውስጥ መግባቱን የጠቀሰው ዘገባው ከቅርብ ጊዜ ወዲህ የጫና መባባሱን አስረድቷል። ጋዜጠኞች እንደሚታሰሩ እንደሚታደኑና በሽብር ወንጀል እንደሚከሰሱ ጠቅሶም ይህ ከፍተኛ ፍርሃት እንዳሳደረባቸው ገልጿል። በቅርቡ በፓርላማ የወጣው አዲስ ሕግ ደግሞ የሚዲያውን ቁጥጥር ይበልጥ እንዳጠበቀውና ቁጥጥሩን ከሚዲያ ባለስልጣን እጅ ነጥቆ ለጠቅላይ ሚኒስትር ጽሕፈት ቤት እንደሰጠው አስረድቷል። ለዜና አውታሩ ቃለ ምልልስ የሰጡ ጋዜጠኞች አሁን ላይ ከምንጊዜውም በላይ ጋዜጠኝነት አደጋ ውስጥ መግባቱን ተናግረዋል። በተለይ በሚቀጥለው ዓመት በአገሪቱ ውስጥ የሚካሄደው ብሔራዊ ምርጫ በጋዜጠኞች ላይ ከፍተኛ ጫና ሊያስከትል እንደሚችልም ስጋታቸውን ገልጸዋል። ዮሴፍ የተባለ ውጭ ሚዲያ የሚሰራ ጋዜጠኛ ሲናገር ምርጫው እየተቃረበ ሲመጣ በርካታ ጋዜጠኞች እንደሚታሰሩ እገምታለሁ ብሏል። ጨምሮም ጋዜጠኝነትን ለማቆም ወይንም ተያይዘን ኢትዮጵያ ለቀን ለመውጣት እያሰብን ነው ሲል ማስረዳቱን ዘገባው ገልጿል። በትግራይ ክልል እንዳትመሰክርብኝ በማለት የ14 ዓመት ታዳጊ በመድፈር በአሰቃቂ ሁኔታ የገደሉ 2 ግለሰቦች በእድሜ ልክ እስራት ተቀጥተዋል። የአይንሸት ገብረዋይድ አማሃ የተባለው ግለሰብ ነዋሪነቱ በጽምብላ ወረዳ ሲሆን መስከረም 25 ቀን 2016 ዓ.ም ከሌሊቱ 5 ሰዓት ላይ እንዳባጉና ከተማ ላይ ግሮሰሪ ከፍታ ራሷን የምታስተዳድርና የልጁ እናት የሆነችውን ንግስቲ ገብረ ዮሐንስ የተባለች ሴት አብረን እንደር ብዬሽ እምቢ አልሽኝ በሚል ቂም በመያዝና በቅናት በመነሳሳት ወደ መኖሪያ ቤቷ በመግባት አልጋ ስር ተደብቆ በመቆየት የግል ተበዳይዋ በምትተኛበት ሰዓት ጭንቅላቷ ላይ 2 በመምታት የግድያ ሙከራ መፈጸሙ የሰሜን ምዕራብ ትግራይ ዞን አቃቤ ሕግ አስታውቋል። በዚህ ሳቢያም ግለሰቡ በግድያ ሙከራ ወንጀል ተከሶ ጉዳዩ በፍርድ ሂደት ላይ ሳለ በዋስ እንዲወጣ ይፈቀድለታል። ይሄኔ ታዲያ የግል ተበዳይ ልጅ የሆነችን የ14 ዓመት ታዳጊዋን ጎይቶም በቀረበበት ክስ ላይ ምስክር ሆና መገለጿን በመገንዘብ እንዳትመሰክርብኝ በማለት በአሰቃቂ ሁኔታ ለመግደል አቅዶ ይንቀሳቀሳል። በዚህም ታዳጊዋ አያቷ ጋር እንዳለች በማረጋገጥ ፈልጌሽ ነው ነይ በማለት ከአያቷ ቤት ይዟት በመውጣት አዲሰዱ እየተባለ ወደሚታወቅ ገደላማ ስፍራ ይዟት ይሄዳል። በመቀጠልም ባንገቷ በማነቅ መሬት ላይ የጣላት ሲሆን በሰዓቱ አብሯት ከነበረ ተባባሪው ማአሾ ሰለሞን ደስታ የተባለ ግለሰብ ጋር በመሆን በታዳጊዋ ላይ ያስገድዶ መድፈር ወንጀል የፈጸመ ሲሆን የወንጀል ድርጊቱ ግን በዛ ያበቃ አልነበረም። የፈጸሙት ወንጀል እንዳይጋለጥ በሚል መረጃ ለማጥፋት በተደረገ ጥረት የታዳጊዋን 2
አይኖች በቢላ በማውጣት ተሸክመው ወደ ገደል በመወርወር ህይወቷ እንዲያልፍ አድርገዋል። በዚህም መሰረት የዞኑ አቃቤ ህግ የፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያ የወንጀል ህግ አንቀጽ 539 ህዝባር 1 ሐመሮሃ በመጥቀስ በሁለቱም ግለሰቦች ላይ ግፍ የተሞላበት ወንጀል በመፈጸም ክስ የመሰረተ ሲሆን በዚህም መሰረት የቀረበለትን ክስ መዝገብ ሲመለከት የቆየው የዞኑ ፍርድ ቤት ሁለቱም ግለሰቦች በእድሜ ልክ ጽኑ እስራት እንዲቀጡ ብይን መስጠቱን ብስራት ሬዲዮ ከትግራይ ክልል ሰሜን ምዕራብ ዞን አቃቤ ህግ ጽሕፈት ቤት ያገኘው መረጃ ያሳያል። በወላይታ ዞን ሰርጉን አቋርጦ ቀዶ ህክምና የሰራው ሐኪም አድናቆት እየተቸረው ይገኛል። ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ የአካባቢው ነዋሪዎች መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 በላይ ኪሎ ሜትር ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ የሰው ህይወት ማዳን መቻሉን ዶክተር ብሩክ ለኢቢሲ ተናግሯል። ወጣቱ ሐኪም የተሟላ ቀዶ ጥገና ሐኪምና በቅርቡ በጀመረው ሆስፒታል የመጀመሪያው ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረም ገና 3 ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ህክምና ባይደረግለት ኖሮ ህይወቱ ሊያልፍ ይችል እንደነበር ነው የተገለጸው። ቀዶ ጥገና የህክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የህክምና ቡድን ምስጋና አቅርቧል። በእናቷ ምክንያት በህንድ በእድሜ ትንሿ የአውሮፕላን አብራሪ መሆን የቻለችው ወጣት እናቶች የማይቻለውን ችለው ማንም የማይከፍለውን ዋጋ ከፍለው ምንም አይነት ፈተና ሳይበግራቸው በጽናት ልጆችን የማሳደግ ትልቁን ኃላፊነት በጥንካሬና በጀግንነት እየተወጡ ይገኛሉ። በህንድ አንዲት ጀግና አውሮፕላን አብራሪ እናት በልጇ ላይ የሰራችው ስራ በሀገሪቱ አልፎ በዓለም አቀፍ ደረጃ መነጋገሪያ ሆኗል። አውሮፕላን አብራሪዋ እናት ከዓመታት በፊት የ5 ዓመት ሴት ልጇን በሄሊኮፕተር አብራት እንድትጓዝ ታደርጋለች። ይህች ታዳጊ የአብራሪዎችን ዩኒፎርም ለብሳ ከእናቷ አጠገብ በመሆን በሄሊኮፕተር ለመጀመሪያ ጊዜ ከበረረች ከዚያ ጊዜ አንስቶ የእናቷን ፈለግ በመከተል አውሮፕላን አብራሪ ለመሆን ታልማለች። ከጥቂት ዓመታት በኋላ ደግሞ በዴልሂ አየር ማረፊያ አብራሪዎች ዩኒፎርም ለብሰው የጉዞ ሻንጣቸውን ይዘው ሲንቀሳቀሱና በአየር ማረፊያው የነበረው ሁሉም ሰው በአክብሮት ሲመለከታቸው ማየቷ አብራሪ የመሆን ህልሟ ይበልጥ እንዲጠናከር አደረገው። ታዳጊዋ የተሰጧትን 5 የተለያዩ ፈተናዎች ሁሉንም በመጀመሪያው ዙር በማለፏ በ18 ዓመት የንግድ አውሮፕላን አብራሪነት ፈቃድ ተሰጥቷታል። የአውሮፕላን አብራሪዋ እናት በሴት ልጇ ልብ ውስጥ ዘርታ ያበቀለችው ህልም እውን ሆኖ ታዳጊዋ በ18 ዓመቷ በሀገሪቱ ታሪክ በእድሜ ትንሿ የንግድ አውሮፕላን አብራሪ መሆን ችላለች። ምስጋና ለእናቷ ይሁንና ፓይለት ሰሚራ ሁለር አሁን በህንድ የንግድ አውሮፕላን አብራሪ በመሆን እያገለገለች ትገኛለች። ታዳጊዋ የአብራሪነት ፍቃዱን ባገኘች በ1 ዓመት ውስጥ በማታ ያለምንም ችግር ለ200 ሰዓታት ማብረር መቻሏም ተገልጿል።